በየቀኑ ከእንቅልፍ ስትነቃ እና የሆነ ነገር እንደጎደለ ይሰማሃል። ልብህ ከብዶታል። ዓላማህ ግልጽ አይደለም፣ አቅጣጫህም አይታወቅም። ይህ ህይወት ያለ አላህ ህይወት ነው። ነገር ግን በአላህ ላይ ሙሉ ልብ ብርሃን ይዘህ ስትነሳ ዓላማህ እርግጠኛ ነው፣ መረጋጋትን ታገኛለህ። ይህ ደግሞ ህይወት ከአላህ ጋር ነው። ዛሬ የምንመለከተው ከአላህ ጋር ህይወትና ከአላህ ውጭ ያለው ህይወት ምን ይመስላል የሚለውን ነው። ኢንሻአላህ ተከታተሉ። አላህ የሌለበት ህይወት በውጫዊ ሁኔታ የተለመደ ሊመስል ይችላል። ሰዎች ይስቃሉ፣ ያወራሉ፣ ይሰራሉ። ነገር ግን በልብ ባዶነት ይሰማቸዋል። ስለ ህይወትም ግራ ይጋባሉ። ስለ ወደፊቱ ደግሞ አብዝተው ይጨነቃሉ። ከየት እንደመጡም አያውቁም፣ ወዴት እንደሚሄዱም አያውቁም። ይህ ህይወት አላህ የሌለበት ህይወት ነው። ሰዎች አላህን ሳያውቁ ዱንያዊ ነገራቶችን ይፈልጋሉ። ለምሳሌ ሀብት፣ ዝና፣ ግንኙነቶችን፣ ስኬቶችን። ነገር ግን ከነዚህ አንዳቸው ነፍስን ማስደሰት አትችልም። ለምንድን ነው ይህ ባዶነት የሚሰማቸው? ለምንድን ነው ባዶነት የሚሰማቸው? በሰዎች ተከበዋል፣ ግን ውስጣቸው ባዶ ነው። ስኬትን ያሳድዳሉ፣ ነገር ግን አሁንም ከእንቅልፋቸው ሲነቁ የጎደለ ነገር እንዳለ ይሰማቸዋል። ይህ ነገር ምክንያቱ ምን ሊሆን ይችላል ብላችሁ ታስባላችሁ? ምክንያቱ የሰው ነፍስ የተፈጠረው በዓላማ ነው፣ በምክንያት ነው ነፍሳችን የተፈጠረው። እሱም ደግሞ ፈጣሪያችንን ለማወቅ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ብሏል፣ የሰው ልጆችንም ይሁን ጅኖችን ለሌላ ዓላማ አልፈጠርኳቸውም እኔን ሊገዙኝ ቢሆን እንጂ። ስለዚህ ነው ሁሌም አላህን የማያውቅ ሰው ባዶነት ስሜት የሚሰማው። ምክንያቱም የነፍሱን ዓላማ ዘንግቷልና። ነፍሳችን እዚህ ምድር ላይ ተፈጠረችው አላህ ሱብሓነሁ ወተዓላን ለማወቅ በሱም ደግሞ ለመደሰት ነው። ለዛ ነው የባዶነት ስሜት የሚሰማን። በተቃራኒው አላህን የሚያውቅ ሰው ምን አይነት ህይወት ይኖራል? አላህን የሚያውቅ በጸሎት ውስጥ ሰላም አለው። በችግር ጊዜ እንኳን ቢሆን ከበስተኋላው የአላህ ጥበብ እንዳለበት ይረዳል። አላህን በህይወት ስታስገባው ሁሉ ነገር ይቀየራል። አመለካከት ይቀየራል። ነገራቶችንም የምትመለከትበት መንገድ ይለያል። ፈተናን እንደ ችግር አስቆጥርም፣ ለኔ ተሻለ አለ ትላለህ። በትንሽ ነገርም አላህ በሰጠህ ነገር ተብቃቅተህ ስሙራንደህ ታመሰግናለህ። ህይወታችንን በአጠቃላይ ትርጉም ይኖረዋል። ህይወት ከአላህ ጋር በአጠቃላይ በተከፋ ጊዜ ቾት ይሰማሃል። ምክንያቱም አንዳህ አለህ ብለህ ታስባለህ። በቀላሉ ታመሰግናለህ። ትንሽ ነገር ስታገኝ አላህን ጨምርልኝ ወደ ማለት ትሄዳለህ። በእያንዳንዱ ትንፋሽህ ዓላማ አለህ። ስትራመድ እንኳን በዓላማ ነው የምትኖረው። አላህ በቁርአኑ እንዲህ ይላል፣ አላህን በማውሳት ልቦች ይረካሉ። ስለዛ አላህን በማውሳት ቢሆን እንጂ እውነተኛ የሆነ ደስታ አይገኝም ማለት ነው። ስለዚህ ከአላህ ጋር የሆነ ህይወት ምረጡ። አላህን መምረጥ ሰላምን እንደመምረጥ ነው። አላህን ማወቅ ደግሞ ትክክለኛ የሆነውን የህይወት ትርጉም ማወቅ ነው። አላህ እሱን ከሚያውቁት ተገቢውን ጥንቃቄ ከሚጠነቀቁት እሱ ከሚኖሩት ያድርገን። አሜን። ዛሬ ይሄን ካየን ይበቃል። የተሻለ ሌሎች ስራናዊ ምክሮችን ከፈለጋችሁ ቻናላችንን ሰብስክራይብ፣ ሼር አድርጉ። በእናንተ ሰበብ የሎንግ ሰው አላህን ማወቅ አለበት። የተፈጠረበትንም ዓላማ ይወቅ። ከዛም ደግሞ የፈጠረበትን ህይወት ሲኖር ኢንሻአላህ